ሰላም ወደ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ በሰት ይበልልኝ። ለቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ልክ እንደተለመደው ማለት ነው። ዛሬም እንግዲህ ያው በዚህ ሰሞን አንዳንድ ሚዲያዎችን እያየሁ አልነበረም። እንግዲህ ሩታዬ መቃጠል ጊዜ ሆኖልሻል። ያው ቆየ ለመቃጠል ብዙ እየተደረግሽ ነው። ግን አንድ ነገር ማለት ምናልባት ካያችሁ የሩታ እንትን ቪዲዮ ላይ ካያችሁ የአብርሃም አባት እሷ ጋር ሄዶ ይቅርታ አድርግለት ምናምን፣ አብርሽ ያለው ሌላ ዓለም፣ አባቱ ደግሞ ለማስታረቅ እየጣረ ነው። ያው አንዳንዴ እንትን ስትሆኑ እውነቴን ነው ወላድ ስትሆኑ በጣም ከባድ ነውና የምር አብርሽ በዚህን ልክ እኔ ጤነኛ ነው ብዬ አላስብምና እንግዲህ ወይ ሐኪም ቤት ቢገባ ምናምን ጥሩ ነው ብዬ አስባለሁ። እንዴ ምንድነው? ምን እያስተማረ ነው? ምን እየለቀቀ ነው? ይሄን ሁሉ ድራማ ቢሆን ራሱ በመልካም ነገር ቢቋጭ አሪፍ ነው። ድራማው ራሱ በቃ የሆነ ማብቂያ አለው እኮ እና ይብቃ። እንዴ ሄርሜላ በዚህን ልክ ሼም ነው የምር ሼም ነው። በጣም ይደብራል የምር በቃ ከሱ ጋር የምትሆነው የምትላላጠው እውነት እኔ የምር ነው። ሩታ በጣም አሳዘነችኝ። በጣም ከምነግራችሁ በላይ ለምን ካላችሁ እንዴ የእውነት ቅብጠቷ እኮ እንዴት እንደሚያቃጥል ማለት ነው። እንዴት እንደሚያቃጥል እኔ በዚህ አጋጣሚ አድናቂሽ ነኝ ሄርሜላ ማለት ነው። በደንብ ማቃጠል ትችያለሽ እና ፊልም ብትሰሪ ደግሞ ያዋጣሻል። የበለጠ በጣም ነው የምችለው የምሬን ነው። ግን እውነትና ፊልም ይለያልና እንደዚህ የምትወይበት ፊልም ብትሰሪ አሪፍ ነው ባይነኝ። እኔ ፊልም ብትሰራ የበለጠ ጥሩ ነው እና ያው ይሄ ምን እየሰራችሁ ነው? እሱም እውነተኛ ፊልም አድርጋ እየሰራችሁ ነው እና የእውነት በጣም ምንድነው አራታይ ሄርሜላዬ ሴት መሆንሽን አትርሺ። ሴት ነሽና ሴት በሴት ላይ እንደዚህ አያደርግም፣ ሊደረግም አይችልም። እና ደግሞ በጣም የምታደርገው ነገር በጣም ይደብራል፣ በጣም ያስጠላል። አንተ ደግሞ የምሬን ነው አብርሽ በዚህን ልክ ቤተሰቦችን ማዋረድ የለብም። በዚህን ልክ ነገ ልጅህ ያድጋል። ነገ ይህንን ቪዲዮ ያስቀምጥከው ጥሩ ነገር አይደለም፣ ወይ ደግሞ እያስተማርከው አይደለም፣ ትውልድን እያበላሸህ እንጂ ማለት ነው። እና ነገ የሚያፍርብህ ልጅ እንዳይሆን ነገ አባቴ እንደዚህ ነው ብሎ እንዳያፍር ነው መሆን ያለብክ ማለት ነውና እና ሩታን ይቅርታ ጠይቀክ በስነ ስርዓት ከዚህ በኋላ ሄርሜላ በጭራሽ ይቅርታ ራሱ ብትጠይቅ አብረው መሆን የለባቸውም ብዬ ነው ማስበው። ከሄርሜላ ጋር በጭራሽ መገናኘት አለባቸው ብዬ አላስብም። ምክንያቱም በዚህን ልክ ለሄርሜላን ማለት ሄርሜላ የምታደርገው በዚህን ልክ ለሩታ ለመጉዳት የምታደርገው ወይንም ደግሞ በቃ እሷ እኮ የምሬን ነው የሄርሜላ ኮንፊደንስ ወይንም ደግሞ በዚህን ልክ ራሷን የምታደርገው ነገር እሷ ራሱ ጤነኛ አይደለችም። ወይ ደግሞ ያው ቤተሰብ ካላት የምሬን ነው ማለት ወይ ጸበል ምናምን ብትወስዷት አሪፍ ነገር ነው ብዬ አስባለሁ። በዚህ ልክ መታመም በጣም ከባድ ነገር ነውና እኛር ደግሞ ምንም አይመስላት፣ ምንም ነገር አይከብዳት። እንዴ ጭራሽ እኮ በቃ አብርሽ የምሬን ነው ለኦዲየንስ ለቤተሰቦች ክብር ይኑረው። ብዙ ተከታይ ያለክ፣ ብዙ የሚያከብሩ ሰዎች አሉ፣ ብዙ የሚከታተሉ ሰዎች አሉና በዚህ ልክ እንደዚህ ማድረግ አትችልም እና ለቤተሰብ ክብር ይኑረ፣ ለኦዲየንስ ክብር ይኑረ። በተለይ ለወለድከው ልጅ መልካም ነገርን አስቀምጥለት። ነገ ያድጋል ያይሃልና ይህ ነገር ጥሩ ነው ብዬ አላስብም። እና አሁን ጭራሽ ኩሪፍቱ ሪዞርት ሄዶ መዝናናት መላላጥ ምናምን ነገር ማለት ነውና የምሬ ነውና በጣም ነው የሚደብረው ከምነግራችሁ በላይ ማለት ነውና ትዳር ቃቃ ጫወታ አይደለም ወይ? ቃቃ ጫወታ ህፃን መጫወት ካልጨረስክ እንደ አዲስ ያው ጭቃ ብኩታችሁ ምናምን ከሄርሜላ ጋር መጫወት ትችላላችሁ። እሷም እንደዛ ከሆነች ማለት ነው። ግን ይጸጽታል፣ በጣም ትናደዳለህ። የምር በኋላ የሆነ ነገር
ሩታ የምሬን ነው በዚህን ሰዓት ብትወስን እኔ እንደውም ጋሽዬ ያስጨንቋት ነው ብዬ ነው ማስበው። ምክንያቱም በእርግጥ ስለሚወዷት ስለሚያከብሯት ያው ስለሚያውቁ እሷን ስለሚያውቁ ለሷ ያላቸው ክብር ጥሩ መልካም ስለሆነ ነው እንጂ እንደ ልጃቸውም ስለሚያዩ ግን ቀድመው ልጃቸው ነው መቆጣት ያለባቸው። ልጃቸው በስነ ስርዓት የምሬን ነው መገረፍም ካለበት ተገርፎ ምን አየው መሰላችሁ እንትን ኮሜንት ብዙ የሚያስቀ ኮሜንት አለና በዛውን ልክ ደግሞ ብዙ የተናደዳችሁ አላችሁ እንዴ እነሱ የምሬን ነው ሩታ ራሱ እንደዚህ አልተናደደችም። በቃ እሷ ራሱ እንደዚህ አልተናደደችምና እንዴት ልበላችሁ የእውነት ብዙ እሱን የምትከተሉ አላችሁ። በዚህ አጋጣሚ የእውነት የምትሰጡት አስተያየት ምናምን ሰሚነት ቢኖረው እውነቴን ነው ብዙ ነገር ያስተምራልና በቀጣይ ምናልባት ኮሜንቶችን አይቼ ይዤላችሁ ልመጣ እችላለሁ። ኮሜንቶችን ጠቃሚ የሆኑ ኮሜንቶች የተሰጡትን ኮሜንቶች ይዤላችሁ ልመጣ እችላለሁና እና አብርሽ በዚህ ልክ ይሄንን ነገር ማድረጉ እንዲሁም ሄርሜላ በጣም በቃ ኒንጃ ብቻ ቃል አጣሁኝ። ማለት ጤነኛ ነች ጤነኛ አይደለችም የሚለው ራሱ አላቅም። በዚህ ልክ ቤተሰቡን ማዋረድ ሴት ልጅን በዚህ ልክ መጉዳት አራስ ሆና ቁጭ ባለች በእንዲ እርግዝና ሰዓት እንደዛ ልትወልድ አካባቢ እንደዛ ጥሩ ሆኖ ተመልሶ ወደ ኋላ እንዴ ሲጀመር ፌንት ምናምን የበላኸው ማለት ነው። ለካ በሷ ፍቅር ደስ ብሎ ነው ማነው ፍቅሯ ሄርሜላ ፍቅሯን ስትገልጽልህ ደንግጠህ ያልጠበቅከው ነገር ሆኖብህ ነው ማለት ነው። እና ያው ካፈቀርካት የሩታንም ህይወት ላለማበላሸት መጣር ከህይወቷ መውጣት ሂደክ ይቅርታ ምናምን ነገር ያለ ማለት በቃ ከህይወቷ መውጣት ነው እንጂ ይሄ ተመልሶ መጥቶ ይቅርታ ጠይቆ አሁንም ተመልሶ ወደ ሌላ እንዴ። በነገራችን ላይ ሩታ ምናልባት ካልገባት እንጂ የሄርሜላ ከህይወት ውጪ ሲላት ማለት ነው በጣም እያዘነ ምንም ማድረግ አልችልም እያለ ምንም በጣም እየከፋው ነበርና በዚህን ሰዓት ሁላ ሩታን መረዳት ነበረባት ብዬ አስባለሁ። በቃ ጭራሽ ልጇንም ማሳየት የለባትም። የምሬን ነው ልጇንም የማሳየት ግዴታ የለባትም። ይሄን አክል ማለት ነው በቃ የራሷን ህይወቷን ለመኖር ነው መጣር ያለባት። በቃ ልጇን የምታሳድግበት መንገድ ከፋሚሊዎቿ ከቤተሰቦቿ ጋር ቪዲዮ መስራት ነው ያለባት ሩታንም ማለት ነው። ይሄን አክል በሱ መጨነቅ መጎዳት የለባትም ብዬ ነው ማስበው። ማንነቷን ልታሳየው ይጠበቅባታል ማለት ነው። እና ሄርሜላን የምልሽ ነገር ቢኖር የሰውን ህይወት በዚህን ልክ ለመጉዳት ባትጥሪ። በዛ ላይ ደግሞ ሴት ሆነሽ በሴት ላይ ይህንን ስታደርጊ ነገ ያንቺንም ህይወት ያንቺ ጣፋንታ ምን እንደሆነ የት እንደምትደርሽ የት ቦታ እንደምትገኝ አታውቂውምና ዛሬያችን እንጂ ነገያችንን አናውቅም። እና ይህንን ነው ምላችሁ ማለት ነው። ውድ ቤተሰቦቼ ያላችሁ በሰላማችሁ ብዝት ይበልልኝ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ ማለት ነው። ያው ጠፍቼ ያለው ሁልጊዜም እየጠፋውኝ ነው። እንግዲህ ለመምጣት መሞክራለሁ። ያለውበትም ነገሮች እያስተካከልኩኝ ስለሆነ ነውና የተለያዩ ቪዲዮዎችን ይዤ ለመምጣት እጥራለሁ። በራሴን ቪዲዮዎች እመጣለሁ ብዬ አስባለሁና ከፈጣሪ ጋር እና በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ አስተያየታችሁን ኮሜንት ስራ አስቀምጡልኝ። እንድሰራላችሁ የምትፈልጉትን ካለ ኮሜንት ስራ አስቀምጡልኝ ማለት ነው። ውድ ቤተሰቦች ያብራችሁን ሁሌ ከጎኔ ስላላችሁ ከልብ አመሰግናለሁ። ባይ ባይ።